ኤፌሶን 1:5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። አስቀድሞ ልጆቹ እንድንሆን ከወሰነ እንዴት አዶፕትድ የሆነ ልጆች እንሆናለን የሚል አንድ ላይ አንስቶታል። ምናልባት ዲስከሽናችንንም ትንሽ ወደ ፊት ሽፍት የሚያደርገው ይመስለኛል። ግን አስቀድሞ ወሰነን ወይም ደግሞ አስቀድሞ መረጠን ያለበት ምክንያቱ ምንድነው? እንደዛ እንዲል ያስገድደው ምንድነው? አከራካሪ ስለሆነ ብዙ ጊዜ ፈጅተን ተምረነዋል። ይሄንን እንደምታውቁት ማለት ነው። የኤፌሶን በጸጋ ብቻ የሚደገፍ ህዝብ እንድንሆን የሚያደርግ መጽሐፍ ነው። ምንም ምርጫ የላችሁ። ምንም ለጸጋው ነው። የጸጋው ክብር ይመሰገን ዘው ከኛ አይደለም፣ ከስራ አይደለም፣ ራሱ መጥቶ መርጦን ነው። እና እኔስ በቃ ምን አረኩ? ምን አስተለው ጳውሎስ ምንም እና በጣም 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 ጸጋ ተኮር ነው። በጸጋ እግዚአብሔር አስቀድሞ ወስኖ መረጠን። ሳምሃው የኤፌሶን መጽሐፍን ብቻ ሳይሆን የጌታችንም ትምህርት ድንገቴ ነገር እንዳልሆንን በቃ እግዚአብሔር ድንገት ዝም ብሎ ነው እንዴ ብሎ ፒክ ይሄ ለምንድን ነው ይሄንን ማለት የፈለገው ጳውሎስ የሚለው በጣም ጸጋን እንዲረዱ ፈልጓል። አንባቢያኑ በጣም ጸጋን እንዲረዱ እግዚአብሔር ፍጥረተ ዓለሙን ገና ሳይሰራ በፊት how precious we are የሚያሳይ ነው። በቃ እግዚአብሔር ለምን አለው? he wants us to understand በጣም እንድንረዳው ፈልጓል። እግዚአብሔር የሰው ልጅን ኃጢአተኞችንም ለማዳን የሄደበት ርቀትና ያቀደው እቅድ በጣም አስገራሚ ነው። የሰው ሥራ የሌለበት በጸጋ እንድንደገፍ የሚያደርግ ነው። ስለዚህ እግዚአብሔር አስቀድሞ መርጦ ወስኖ ነው ልጆቹ ያረገን። እኛ እዚህ ጥያቄም ላይ ትንሽ ማስተካከል ያለብን ነገር እኛ መጀመሪያ ራሳችንን ስናይ አዶፕሽን ጉዲፈቻ ሂደቱ ነው። እግዚአብሔር እኛን ልጅ ያረገበት ሂደት ነው። በቃ እስራኤልንም እንደዛ ነበር ብለናል። አብርሃምንም እንደዛ ነበር። ልጆቹ ያልነበሩትን እየዞረ ብድግ አድርጎ ልጅ አረገ። ምን ይባላል ይሄ? አዶፕሽን። እሱ ነው የሚለው። በቃ እስራኤልንም የሚለው ተጥለሽ ሳለሽ በደምሽ እንዳለሽ እያለቀስሽ እያለ መጥቼ እቅፍ አድርጌ ወሰድኩሽና የራሴ አረኩሽ። እኛንም በቃ ዓለም ሳይፈጠር በፊት መረጥኳችሁና ወስኛችሁ የራሴ አረኳችሁ። እግዚአብሔር ራሱ ወስኖ የራሱ አረገን። ልጆቹ ነበር አልነበርንም። የማን ልጆች ነበር? የቁጣ ልጆች ነበርን። የዲያብሎስ ልጆች ነበርን። ሩቅ ነበር። እግዚአብሔር ልጆቹ የነበርነውን አይደለም ልጆቹ ያረገን። ይሄማ ምንም ፕሮሰስ አይጠይቅም። ፕሮሰስ የሚጠይቀው ልጆቹ ያልነበርነውን ጠፍተን ሄደን እኮ ነው። ባይዘው በፍጥረታችን የእግዚአብሔር ልጆች ነበርን። ጠፍተን ልጆች ወደ አለመሆን ሄድን። እግዚአብሔር አዶፕት አረገንና አምጥቶ የራሱ አረገን። ዳት አዶፕሽን ፕሮሰስ ነው። ከዛ ሲጨርስ እግዚአብሔር ምንድነው ያረገን ከተባለ ልጆቹ ነን እኛ። ሂደቱ ነው እንጂ እኛ ልጆች ነን። ሂደቱ እንድንገረም ያረገናል። ስታተሳችን ግን ልጅነት ነው። ስለዚህ እኛ ራሳችንን ስናስብ የጉዲፈቻ ልጅ ነኝ ለእግዚአብሔር ብለን ማሰብ የለብንም። ልጅ ነን ለእግዚአብሔር። ልጅ ነን ለእግዚአብሔር። የእውነተኛ ልጅ ማለት ነው። የእውነት ልጅ ነን ለእግዚአብሔር። እግዚአብሔር አባታችን ሆነ በክርስቶስ፣ እኛ ልጆች ሆነን። ግን you think of the process ግን ያው ታሪካችን ግን ሲቆፈር ልጅ የነበርነውን አሪፍ ልጆች አረገን ነገር ሳይሆን ልጅ ያልነበርነውን ጠላት የነበርነውን እሱ ውሳኔ ይጠይቃል። ወሰነ እግዚአብሔር ዓለም ሳይፈጠር የራሱ ሊያረገን መረጠን። እግዚአብሔር በጸጋው እንድንደገፍ የሚል ነው። የእግዚአብሔር ምርጫና የእግዚአብሔር ውሳኔ ሪያሊቲ ይመስለኛል እኔ በአዲስ ኪዳን። ግን to the extent ደግሞ የሰዎችን ውሳኔ ጨፍላቂ ደግሞ አይደለም። እግዚአብሔር የወሰነውን ውሳኔ የኔን ፈቃድ ጨፍልቆ ደግሞ አላረገውም። ይሄንንም በጣም ተምረናል ብዬ አስባለሁ። እናንተ ደግሞ የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ ነው የዳናችሁት ይላል። ሰምታችሁ አምናችሁ አለበት። እሺ እግዚአብሔር እንዴት ነው? እሱ ነው መርጦኝ ነው የመጣሁት ወይስ ሰምቼ ወስኜ ነው? ሁለቱም ነው። የመረጣቸው ሲመጡ አስጨንቆ ነው ያመጣኝ እስከማይሉ ድረስ አስበን ተከራክረን ተጨቃጭቀን አሰላስለን ሂሳብ አስልተን አወራርደን በቃ ውስን አረኩ። ወሰንኩ። ስለወሰንክ ነው የዳንከው? አዎ። ስላመንክ ነው የዳንከው? አዎ። ወንጌል ስለሰማን ነው የዳንከው? አዎ። በኢየሱስ ጋር ስመጣ ዌልካም ግን ዓለም ሳይፈጠር በፊት እና ይሄ በጣም ፕሬሸስ እንደሆንኩ ያሳየኛል። በጣም ፕሬሸስ እንደሆንኩ ያሳየኛል የሚል ነው። እነኚህ ቴንሽኖች አሉ። በነገራችን ላይ ሲምፕሊፋይ የማደርግላችሁ መልሱ ሲምፕል ነው እያልኩ አይደለም፣ ግን this is the way the best we can explain ይሄ ነው። ዓለም ሳይፈጠር መታሰቤ በጣም በእግዚአብሔር ፊት ምን ያህል የከበረ ነው። ይሄ እኮ ማለት አንድ ሰባኪ ሲናገር የሰማሁት ምሳሌ አሁን ያገባችሁ እህቶች አላችሁና ተጋብታችሁ ለ7 ዓመት እጮኛሞች ነበራችሁ እንበል ከጮኛችሁ ጋር
7 ዓመት ጮኛሞች ነበራችሁ፣ ፕላን ስታደርጉ ነበር ሰርጋችሁን ምናምን። ከዛ አይገርምም ምናምን የሰርጋችሁ ቀን ማታ ቁጭ ብላችሁ ስታወሩ አይገርምም በጣም የዛሬ 7 ዓመት ቸርች አይተኸኝ ነው አይደል የወደድከኝ እና በቃ በጣም 7 ዓመት ሙሉ አይገርምም ስትዩ አይ አይደለም ቢል እሺ አረ ከዛ በፊት ነው እሺ ከዛ በፊት ነው ሰፈር እዛ ቃቃ ስንጫወት ዶሮ እኛ ሰፈር ነው እንዴ ያደከው ያኔ ነበር ያሳቂ ፍቅር ያዘኝ ያኔ ነበር ቢል እንዴት ይባላል እንዴ እኮ ሪሊ እኮ የዛሬ 7 ዓመት እኮ ነው ማቅ እሱ አንቺ የምታውቂኝ ነው የዛሬ 7 ዓመት አወቅሽኝ ተዋወቅን እኔ 7 ዓመትሽ እያለ 7 ዓመት እያለ በጭቃ እየተጫወት ያኔ ነው የወደድኩሽና አንድ ቀን አገባታለሁ ብዬ ነበር ተሳካልኝ ቢል ኦ ማይ ጋድ ምን አይነት ፍቅር ነው እንጂ ባለው እንዴት 7 አይባል so I think that's the dilemma where we are እና መርጠ ነው ማለት አይገርምም ጌታን ስቀበል በ16 ዓመት ያኔ ነው አይደል ያወቀኝ ነው መቼ ነው አላ ይገርማል ዓለም ሳይፈጠር ሲል እጅ ከመዘርጋትና የሚቀጥለው ሳምንት ከማምለክ በስተቀር ሌላ ተመሳሳይ ሐሳብ ነው ማለት ይሄ በቃ ስንጀምርም ያነሳው ተሄድ ነበር በቃ ሰው እነዚህን 2 ቻፕተሮች አጥንቶ ወይም አብሮ ተካፍሎ በእነዚህ ሳምንታቶች ውስጥ መደነቅ ካልቻለ በጌታ ምንም በቃ ሌላ ሊያስደንቅ የሚችል ነገር የለም። እግዚአብሔር በክርስቶስ ኢየሱስ በኩል ዓለምን ለመታረቅ የሄደበትን መንገድ በማድነቅ ያላየ ሰው ከዛ ባነሰ ነገር አይደነቅም። ሰው ከተደነቀ አይቀር በትልቅ ነገር ነው መደነቅ ያለበት። እኛ አሁን በትንንሽ ነገር ለመደነቅ እንሞክራለን፣ አይሆንም። ግን ትንሽ ነገር የማይገርመንም በትልቁ ስለተደነቅን ነው የሚሆነው በህይወታችንም ራሱ። ከዚህም በኋላ ኤቭሪዴይ በምንኖረው ኑሮ በየመታጠፊያው ምንቆዝምና ምናዝን ከሆነ አንድ ትልቅ እግዚአብሔር የሰራው ነገር ፕሮፐርሊ አልገባንም ማለት ነው የሚሆነው። ይሄ አስቀድሞ ዓለም ሳይፈጠር የሚለው ሐሳብ እግዚአብሔር ፕላን ቢ ኖሮት አይደለም ሐሳቡ ወደቀ የሰው ልጅ ምን ይሻላል ብሎ አዲስ ሐሳብ አፍልቆ እንትን ያደረገው ነገር አይደለም። ይሄ መረጠን ወሰነን የወደቀ ሰው ምን አፋለው በእግዚአብሔር ፊት ምን ማውራት ይችላል? በቃ የቁጣ ልጆች እኮ ነን። ሮሜ ምዕራፍ 1:2-3 በደንብ ነው የሚያስቀምጠው። አሕዛብን ከሰሰ ወደቁ፣ አይሁድን ከሰሰ ወደቁ። በቃ ሁሉን ከሰናቸው ወድቀዋል፣ አንድ የተረፈ የለም ነው የሚለው። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሎታል። ታዲያ የሰው ልጅ ምን ይሻለኛል ሲል ምን ይሻለኛል ቴንኪው እዚህ ጋር እንድትደርስ ነበር የምፈልገው ብሎ የሚሻልህማ ይሄ ነው ብሎ ወዲያው ነው መድኃኒቱን የሚናገረው። እንዲያው በጸጋው በልጁ በኢየሱስ ክርስቶስ በሆነው ምትክነትና ቤዛነት ሁሉ ይጸድቃሉ ይላል። ስለዚህ እግዚአብሔር ይመርጣል ወይ? አዎ ምን ጥያቄ ያለው ይመርጣል። የዚህ ጸሐፊ ራሱ ተመርጦ አይደል? በቃ ቤተክርስቲያን አሳዳጅ፣ ቤተክርስቲያን ተካይ እንዴት ነው የሚሆነው? እንደዚህ ነው በህይወቱ የሆነው። ስለዚህ እግዚአብሔር መርጦታል፣ ኦፍ ኮርስ መርጦታል። ምናልባት ይሄ እግዚአብሔር መረጠ ወሰነ የሚለው አንዳንዴ ወንጌል ስርጭታችን እንዳያዳክመው ከመፍራት የተነሳ ይመስለኛል። እንደሱ ከሆነማ እኔ ምን አስመሰከረኝ ምን አደከመኝ? የመረጠውን ፒክ ያርግ through preaching ነው exactly ወንጌልን ስንሰብክ ነው። በዛ ውስጥ አልፎ ነው እግዚአብሔር ሰዎችን ልብ የሚነካው እንጂ እጅን አጣጥፈህ ቁጭ በል የሚል ነገር ላይ አያደርሰኝም። እግዚአብሔር መረጠ ወሰነ የሚለው ሐሳብ። ስለዚህ በሰማችሁት ወንጌል ነው እንዴ እኛም ህይወት ይኸው ነው፣ ተሰብኮልን ሰምተን ነው፣ የአማኞችን ህይወት አይተን ነው። ስለዚህ እግዚአብሔር በሁለቱም መንገድ የሚሰራ አምላክ እንደሆነ ማሰብ፣ ሁለቱም ማጣመር ያን ያህል እንትን አያደርግም ብያለሁ። ልክ ነው። እንደው አጭር አንድ ሰከንድ ብቻ ለመጨመር አሁን ኢየሱስ ማቴዎስ ወንጌል ምዕራፍ 11 ላይ አባት ሆይ አመሰግንሃለሁ ይላል። 12ቱን እዛ አድርጎ አባት ሆይ አመሰግንሃለሁ ለአንዳንዶቹ ለአዋቂዎችና ለጠቢባን ሰውረኸው ይላል። ራሱ እኮ ነው እግዚአብሔር። ለነዚህ ስለገለጥክላቸው አመሰግናለሁ፣ ለነኛ ተሰውሮ ለነኚህ ተገለጠ ይላል። ከዛ ቀጥሎ እናንተ ደካሞች ምናምን ብሎ ይጣራል። እናንተ ደካሞች ሸክማቸው የከበረ ኑ እያለ ነው እንጂ የሚጮኸው ይገልጣል ያበራል ብሎ ቁጭ አላል። ወንጌል በጣም ይሰብካል ጌታ ኢየሱስ። ጳውሎስንም አሁን ጳውሎስ ቆሮንቶስ ከተማ ተስፋ ቆርጦ ሊሄድ ነበር። ተስፋ ቆርጦ ሊሄድ ሲል ኖ ስበክ አለው እግዚአብሔር። ስበክ ብዙ አሉኝ እዚህ የራሴ የኔ አሉኝና የኔን የምናገኘው በመስበክ ስለሆነ ስበክ። እኛ እንሰብካለን። ለሁሉ ሰው ነው ግብዣው፣ ለሁሉ ሰው ነው ግብዣው። የሚመጡት ግን ተመርጠው ደግሞ እግዚአብሔር ሂዝ ኖት ሰርፕራይዝድ። እሱ ደግሞ የምስጋናችን ምክንያት እና መስበክ ማመን የሚባሉ የሰው አክቲቪቲ ይሄ እኮ
እግዚአብሔር አከበረን፣ ሮቦት አላረገንም። ሳማው እንደ ጌማ አይጫወትብንም እግዚአብሔር። አሁን ልጆቻችን እንደሚጫወቱት ጌም በቃ ለሳባ ብለ ነገር አያረግም እግዚአብሔር። እኛ ሰው ነን፣ አስበን አሰላስለን ነው የምናረገው።